ሰላም ደህና አደራችሁ? እንዴት አደራችሁ? ጋር ሰላም ነው? እንዴት ናችሁ? አለን አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ይዟችኋል? አዳር እንዴት ነበረ? እኛ ጋር ሁሉ ሰላም ነው እና እንዴት ናችሁ? አለን። ስራ እንዴት እየሄደላችሁ ነው? አይዞን እንግዲህ መጠንከር ነው፣ ግድ ነው መጠንከር። ይኸው አለን እኛ ራሱ የሰራን ነው። ያው መስራት የሰው እጅ ከማየት መስራት የመሰለ ነገር የለም። እኔ አሁን አንድ ቀን እዚህ ራሴን ሰው ሀገር ላይ ያገኘዋለሁ ብዬ አስቤ አላውቅም። ያው አንዳንድ ጊዜ ያነሳልም ይጥላል እና ዋና ጤና ነው። በየቤቱ በየእንትናችን ያው ብዙ ነገር ቢወራ ብዙ ታሪክ ያለን ሰዎች ነው። ሁሉም በውስጡ ተምሮ ታመቆት ነው እንጂ ማለት ነው። እኔ አሁን አረብ ሀገር ምናምን ሲባል ጠላቴ ማይሄድ ነበር ምለው ማለት ነው። ራሴ መጥቼ የተገኘሁበት እና ለጠላቴ ማለመኝ ነበር ምለው። ያ እንግዲህ ምንም አማራጭ የለም። አንዳንድ ህይወት ስታስገድደን መሞከር አይከፋም። አልተሳካም ምን ማድረግ አይቻልም። ዋና ጤና ነው። ጤንነት ነው። ጤናችን ካጣን ጤናችን ከሌለ ምን ትርጉም አለ? ብንሰራ ሌላ ሰው ነው የሚጠቀምበት። ግን ያው እኛ ሰላም ስንሆን እኛ ደህና ስንሆን ሁሉ ነገር እና እላችኋለሁ። ያው ይከብድም መቻል ነው እንግዲህ። ያው አንዳንዴ ህመም ምናምን ካለን ውስጣችን ችግር ካለብን ነው እንጂ ስራ እኮ እንደ ጠንካራ ነው የሚያደርገው። ስራ መስራት የመሰለ ነገር የለም እና እላችኋለሁ። እኛ ጋር አሁን ልብስ ትኮሳ ላይ ነው። ልብስ የተኮስን ነው። ምንድን ነው የሚያስጠላችሁ? በአላህ እናንተ ከስራ ከዚህ ሀገር እኔ ልብስ መተኮስ በጣም ነው የሚያስጠላኝ። ልብስ መተኮስ ነው ስራዬ ስለሆነ ግን በቃ ግድ ቢሆን ግዴታ ወደድኩም ጠላም ሰራዋለሁ። ልብስ መተኮስ ምርር ነው ያስደረገኝ፣ አማረኝ ነው። ድሮም ደግሞ ጠላዋለሁ። እኔ ሀገር ሁኜ ራሱ ስራ ስሰራ እንደዚህ ልብስ መተኮስ ምናምን ያጋጥመኛል ማለት ነው እና በጣም ነበር ምጠላው እና እላችኋለሁ። የጠላሁትን ተመልሶ ተከትሎኝ መጥቷል። ያው እንግዲህ ስራ ክቡር ነው። ዋና ጤናችን ሲኖረን ነው ሁሉ ነገር እና እላችኋለሁ። ጓደኛ ስትይዙ ምናምን ጓደኛ ተጠንቀቁ። በቃ አላ የልባችሁን ነገር ምናምን አውጥታችሁ አትናገሩ። አሁን እናንተስ እንደዚህ ሁኝ እንዲሆኝ ብላችሁ ምናምን ትነግሯቸዋላችሁ። ይሰሟችሁና አንድ ቀን ያ ነገር በቃ ይሆናላ ያወራችሁትን ነገር ሲወራ እናንተውን ተመልሰው ነው የሚወቅሷችሁ ማለት ነው እንጂ ማንም አይረዳምና ጓደኛ ስንይዝ መጠንቀቅ አለብን። እኔ በነገራችን ላይ ጓደኛ የለኝም። አንድ ናት በቃ አለች፣ እንደ እህቴ በቃ እንደ ሁሉ ነገር ሁሉ ምስጢር የምን የምታውቅ ማለት ነው። እና ስትይዙ ከ10 ከ3 ከ4 አንድ ንጹህ የልብ በቃ ከእናንተ ጋር አመሳስላችሁ ከኔ ጋር ትሄዳለች እንዴ? መጀመሪያ ፈትሹ ማለት ነው። ሳትፈትሹ ሰውን አትቅረቡ እና በጣም ከባድ ነው። አሁን ጊዜ ጓደኛ የሚባል ነገር የለም። ሲጀመርም ጓደኛ ብዬ ሀገርም ስኖር እኔ ጓደኛ አላምንም። ብዙ አለ ግን በጣም ጥሩ ጓደኞች አሉ። ግን እኔ አሁን ያለችኝ ጓደኛዬ ለምሳሌ ተዋውቀን ምናምን በአይን በአካል ምናምን ተያይተን አይደለም፣ የሚገርማችሁ ማለት ነው። እንደዚሁ እንደ አጋጣሚ የሆነ ፕሮግራም ላይ ነው የተገናኘ ነው፣ ላይቭ ላይ ማለት ነው። የሆነ ሰርግ ፕሮግራም ላይ ነው የተገናኘ ነው። ኒካ ፕሮግራም ነበረ፣ እዛ ላይ ተገናኘን። የሚገርማችሁ ይኸው እኔ በመጣሁኝ በ3 ወር መሰለኝ የተገናኘ ነው። እስከ ዛሬ ይኸው አለ። እስከ ዛሬ በቃ አንድ ቀን ሳልለወጥባት እያወያየኋት ይህን እንደዚህ ላድርግ፣ ይህን እንዴት ላድርግ እያልኳት ማለት ነው። እንደ እናቴ ልጅ
የእናት ልጅ ራሱ አንዳንዴ እኮ ይሆናላ የምትናገሩትና ማትናገሩ ያው ሁሉም ቦታ አለው። ግን እኔ ወላሂ በቃ ከእናቴ ልጅ በላይ ማያት ይመስለኛል። ያው እንጂ የሰው ሁሉ የልቡ አላህ ነው የሚያውቀው። እና ጓደኛ ስትይዙ ተጠንቀቁ። በጣም ጥንቃቄ ያስፈልጋል ጓደኛ የያዝ ላይ ማለት ነው። ሁሉም ይስቃል ከጥርሱ በቃ ምናምን ያላችሁ ሁላ ጓደኛ አይደለም፣ ያሽቃብጣል። በኋላ ተነስቶ ዞር ብሎ እናንተኑ ጀጅ ያርጋል። በጣም ከባድ ነው። ያው እኔ ባጋጠመኝ ነገር ተነስቼ ነው እና እንደዛ ነው።